በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጸጋ ግምጃ ቤት ምዕራገ ጸሎት ወላዲተ አምላክ ቅድስት ድንግል ማርያም ሆይ የምህረት ምልጃሽ ፈጥኖ ይደረግልኝ። በኃጢአት ለተያዝኩት ለኔ ለልጅሽ መጽናናትንና መፈወስን ከስዕልሽ ፊት ልስማ። የእናትነት በረከትሽ ከዚህ ስዕል ፊት ይውጣ። ድንግል ማርያም ሆይ እኔ ባሪያሽ በዚህ ስዕል ፊት ቁሜ እንደ መልአኩ ገብርኤል ሰላም ላንቺ ይሁን ብዬ እጅ ነሳለሁ። እንደ አባ ኤፍሬምም ቅድስት ሆይ ለምኝልን እላለሁ። እንደ አባ ሕርያቆስም በምንና በምን እመስልሻለሁ? በመኑ በአምሳለ መኑ ላስተማስለች ብዬ አድናቆቴን እገልጣለሁ። እንደ ቅዱስ ያሬድም ለመድኃኒት እናት ክብር ይገባታል እላለሁ። እናቴ እመቤቴ ማርያም ሆይ በመግባቴም በመውጣቴም በጉዞዬ ሁሉ አትለይኝ። በዚህ ስፍራ ባለው ስዕልሽ ፊት ተማጽኖዬን እንዳደረግሁ በጽርሐ አርያም ባለው የልጅሽ ዙፋን ፊት የእናትነት በረከትሽ ለእኔ ለኀጢአተኛው ልጅሽ ይድረስ። የመስቀል ሥር ስጦታዬ የመዳን ምክንያት ምልክቴ ወላጅ እንደሌለው ልጅ አትተይኝ። ለመዳኔ ማንን እጠራለሁ? ለፈውሴስ ማንን እጠጋለሁ? ልጅሽ አይደለምን? እናቴ ማርያም ሆይ ካንቺ ምልጃሽ በቀር ለእኔ የሚከራከር ማን ነው? ንጽሕት ሆይ ከርኩሰቴ ሁሉ ነጻ አድርግኝ ለዘለዓለሙ አሜን። እመቤቴ ሆይ እወድሻለሁ። አቡነ ዘበሰማያት የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ሀገራችን ዳርዋ እሳት መሃልዋ ገነት ያድርግ። ክፉና ክፋት ያርቅልን። ወስብሃት ለእግዚአብሔር አሜን።